ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ? እያልን ይህ የዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረውም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ሲሆን በየትኛውም የዓለማችን ክፍል ሆናችሁ ኦንላይን መማር የምትፈልጉ ታች በቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ ሀለው ይበሉን። ውድ የቻናላችን ቤተሰቦች ዛሬ የምንማረው አማርኛ ሲሆን የምንጀምረውን በፊደላት ይሆናል። አማርኛ ትምህርት ስንጀምር በቅድሚያ ማወቅ ያለብን ፊደላትን ነው። ከዚያም በመቀጠል ቃላትን፣ ሐረጋትን፣ አረፍተ ነገርን እያልን እንቀጥላለን። ስለዚህ ለዛሬ ያዝኩላችሁ ክፍል አንድ ያዘጋጀሁትን ከሀ እስከ ሰ ያሉ 5 ፊደላትን በድምጽ እየጠራሁ ምልክታቸውን አሳያችኋለሁ። ለዛሬ ለቻናሉ አዲስ ከሆናችሁ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተመልከቱን። እናመሰግናለን። አሁን የምጀምርላችሁ ፊደላትን ሲሆን ፊደል ሀ የመጀመሪያው ፊደል ነው ማለት ነው። ሀ ፊደል ከራሱ ጋር 7 ሌላ 6 ልጆች ያሉት ሲሆን እነዚህንም 6 ልጆች እየጠራሁ በተራ አስነብባችኋለሁ ማለት ነው። ሀ ህ ሂ ሃ ሄ ህ ሆ። እንግዲህ እነዚህ ፊደሎች ከግራ ወደ ቀኝ ያስነበብኳችሁ፣ ከቀኝ ወደ ግራ በማስነበባችሁ ሰዓት ደግሞ ሆ ህ ሄ ሃ ሂ ሁ ሃ ይሰኛሉ። ከሀ ቀጥለን የምናገኘው ፊደል ለ ይሰኛል። ለም ልክ እንደ ሀ ሁሉ 6 ልጆች አሉት። ሉ ሊ ላ ል ል ሎ። ከቀኝ ወደ ግራ ሳስነብባችሁ ይህም እንደ ሀ ሎ ል ሌ ላ ሊ ሉ ለ ይሰኛሉ። ከለ ቀጥለን የምናገኘው ፊደል ሐመርኋ ይባላል። ሐመርኋ ሀ ሁ ሂ ሃ ሄ ህ ሆ። ከቀኝ ወደ ግራ ተመልሼ ሳስነብባችሁ ሆ ህ ሄ ሃ ሂ ሁ ሃ። ከሐመርኋ ቀጥለን የምናገኘው ፊደል መ ይሰኛል። መ ሙ ሚ ማ ሜ ም ሞ። ከቀኝ ወደ ግራ በማነብበት ሰዓት ሞ ም ሜ ማ ሚ ሙ መ። ከመቀጥለን የምናገኘው ፊደል ሰ ነው። ሰ ሱ ሲ ሳ ሴ ስ ሶ። ይህን ልክ እንደ ላይኞቹ ከቀኝ ወደ ግራ በማስነበብበት ሰዓት ሶ ስ ሴ ሳ ሲ ሱ ሰ። እንግዲህ እነዚህ 5ቱ ፊደላት በቅደም ተከተል ከሀ እስከ ሁ፣ ከለ እስከ ሉ፣ ከሐመርኋ እስከ ሁ፣ ከመ እስከ ሙ፣ ከሰ እስከ ሶ ያየናቸው ሲሆን ከላይ ወደ ታች ደግሞ እስኪ እንያቸው ማለት ነው። ከላይ ወደ ታች ስናያቸው ሀ ለ ሀ መ ሰ። በሁለተኛ የምናገኘው ሁ ሉ ሁ ሙ ሱ። በሶስተኛ ደረጃ የምናገኘው ሂ ሊ ሂ ሚ ሲ። በአራተኛ ደረጃ ሀ ላ ሀ ማ ሳ። በአምስተኛ ደረጃ ሄ ሌ ሄ ሚ ሴ። በስድስተኛ ደረጃ ወይም በግዕዝ ሣድስ ብለን የምንጠራቸው ህ ል ህ ም ስ። በሰባተኛ ወይም የመጨረሻዎቹ ደግሞ ሆ ሎ ሆ
እነዚህ ይመስላሉ ዛሬ ያዝንላችሁ ወይም ዛሬ ይዤላችሁ የመጣሁት ይሄን ይመስላል። በሌላ ጊዜ እስከምንገናኝ መልካም ጊዜ። እስከዛው ላይክ፣ ሼር ኤንድ ሰብስክራይብ ማድረጋችሁን አትርሱ።